ዝም ብለህ ዲስታንስ ምናምን ነው ለምን ነው እያስለቀቅሽኝ ያለሽ ቤት ለምን ነው ሁሌ እኔና አንቺ ስንሆን ምናምን አብርሃም የምትይው እንዴት ነው የምትደውይው አብርሃም እሺ ረፍ በቃ ስልኬን አምጣት አይሆንም አትደውይ እንዴ እዝራ ምን ሆነ ነው እኔ ማላውቀው ሌላ ነገር አለ ወይ በቃ እንደው ወደ ቤት ሄዳለሁ ዞር እሺ ካለችኝ እንግዲህ ሰላም እንዴት ናችሁ ውድና የተከበራችሁ የዩቲዩብ ቤተሰቦቻችን ሁሉ ሰላም ሁሉ መልካም እኛ ያለን እግዚአብሔር ይመስገን ዛሬ እንግዲህ ለየት ባለና እንግዲህ በሌላኛ ቪዲዮ መጥተናል ከእዝራ ጋር ማለት ነው ዛሬ እንደተለመደው እዝራ ከኔ ጋር ሆኖ ነው እንግዲህ ዛሬ ቤቲን ፕራንክ የምናረጋት ማለት ነው ባለፈው እንዳያችሁት ቤቲን ተበቅያታለሁ ወጦልኛል ደስ ብሎኛል እግዚአብሔር ነምላችሁ በጣም ደስ ብሎኛልና ዛሬ ደግሞ ያን ፕራንክ ለመድገም ደግሞ ከእዝራ ጋር እንዲተባበረኝ እዝራ ጋር አብረን መጣናል ማለት ነው ያው የዛሬው ቪዲዮአችን የሚሆነው እንግዲህ ቤቲን ደውዬላታለሁ አውርቻታለሁ ከቪዲዮ ከመቅረጽ በፊት ማለት ነው እዚህ ቦታ እንገናኝ ዛሬ በጣም ደብሮኛል ዛሬ በጣም ከፍቶኛል ላወራሽ የምፈልገው ነገር አለ ምናምን ብያታለሁ ቤቲንና ቤቲ ትመጣለች ቤቲ መጣ ደግሞ የምታረገውን ሪአክሽን ደግሞ እዝራ ጋር ሆኖ እዝራ ደግሞ ለየት ያለ የፍቅር ሪአክሽን ነገር ያደርግባታልና እዝራ ምን ታስባለህ ያው እንግዲህ ቤቲ እኔን በእንደዚህ አይነት ነገር አታቀኝም እስቲ የምታሳየውን ሪአክሽን አብረን እናያለን እኔ የማይሆን ነገር ነው ምላት እሷ የምትለውን ነገር እናይና እሺ ካለችኝ እንግዲህ ይጃተጥፍና አላለ እስኪ አብረን እናያለን እስከዛው ግን ሰብስክራይብ አድርጉልን የኔም ቤተሰቦች የአብርሽም ቤተሰቦች አበረታቱን ከዚህ በላይ አብረን እንሰራለን ይመቻችሁ እና ጋይሶች እዝራ እንደነገራችሁ ነው ለየት ያለ የፍቅር ሪአክሽን የሚያደርግባት በመሀል ነው መጥቼ እሷን ማገኛት መስዬ እሷን ላገኛት መጣለውና በመሀል የሚፈጠረውን ደግሞ አብረን እናያለን ማለት ነው አላቅም የምትናደድ የምትበሳጭ ነው ይመስለኝ በጣም ኦቨር ማለት ነው የምሬ ነው የምትበሳጭ የምትናደድ ነው ይመስለኝ ሳስበው ሜቢ እና ብቻ ግን የተለየ ነገር ነው ያሰበነው ይሆናል ብለንም ደግሞ ጥርጥር የለንም ይሆናል በስነ ስርዓት ይሆናል እና ጋይሶች በዚህ አጋጣሚ ደግሞ 10000 ሰብስክራይብ ገብቻለሁ ሁላችሁንም ከልብ አመሰግናለሁ እግዚአብሔርን እንምላችሁ ሁላችሁንም የሳይ ገና ከዚህ በላይ እንላለን አሁን ደግሞ ወደ 20k ንግባ ጋይሶች ሁላችሁም ዩቲዩብን ሰብስክራይብ አድርጉ አሁን ቤቲ እንደውላታለን ማለት ነው ሰፈሩ አካባቢ ነው ያለነው ወደ ቪዲዮ እንሄዳለን ማለት ነው ይመቻችሁ ሰብስክራይብ አድርጉ ዩቲዩባችንን ጋይሶች እሺ ጋይሶች ያው እንግዲህ አሁን ቦታችን ይዘናል ማለት ነው አሁን ቤቲ ደውለናት እየመጣች ነው እኔ ከዚህ ሰወራለሁ እዝራ አለ የሚያደርጉት ነገር እንግዲህ አብረን ያለን እዝራ አይዞሽን ያባረን ታስብ ጀነጅናት አለታል ጋይሶች ሰብስክራይብ አድርጉ ይመቻችሁ እኔ እሄዳለሁ አክቹአሊ ይመቻችሁ ጥሎኝ ሄዳ ለማንም ወይ እንዴት ነው የምጀነጅናት እስኪ እንዴት ልጀነጅናት ይችላል መጣች ወይ የቤቲ የኔ ቆንጆ ደህና ነሽ ደህና ነኝ እንዴት ነሽ አብርሃምስ እንዴ እኔ እያለሁ ለምንድን ነው አብርሃም የምትይው እንዴ አብርሃም እኮ ነው ደውሎኝ የመጣው ማለት ለምን ደጅም ተስነቅቂ አብርሽስ እኔ ካለው አብርሽ ምን ያደርጋል አንተ ሙዲ ያስከም እንዴ ለምን ደግሞ ሙዲ የሚይዘው ለምን ደግሞ ታስነቅቂ አንተ አብርሽ ፈልጊ እኮ ነው የመጣው እሺ አንድ ነገር ልነግርሽ ነው የመጣሁት እኮ ታውቂያለሽ አይደለ እኔ ብዙ ነገር ካንቺ እንደምፈልግ ብዙ ነገር ካንቺ ፈልጋለሁ ማለት ለምን እንደምትደነግጪው እንዴ እዝራ ቤት ያትጃጃ እሺ ምንድነው የምፈልገው ነው እዚህ ብለህ ተናገር እንደዚህ ተናገር እንዲቆማ ለምን እንደፈለኩ እንደውም እንትምትዩ እንደፈለኩ መሆን አልችልም እኔ እሺ አብርሽስ ይመጣል አብርሽ አትበይ ነው እዚህ ቁጭ ብዬ ለምንድን ነው አንቺን ቁሜ አንዴ ተጠብቄ የነበረው ተደውልልኝ እሺ ስልኬን እሺ አውራ ዝብለህ እንደዚህ እኮ ስጪኝ ስልክሽን አንዴ አብርሃም ምናምን እኔ እዚህ ቁሜ ለምንድን ነው አብርሃም ምናምን የምትይው እሺ ምንድነው እነሱ ነው ቀጥሮ እየመጣስኩ ፈልጎኝ የመጣሁት እኔ እኮ በጣም
እንደምወድሽ ታውቂያለሽ እዝራ ወይ ቤቲ ለምንድን ነው ግን አረ በማርያም እንዴ ምን ሆነህ ነው አንተ ሙድ እያስክ ነው እንዴ አንቺን ብያ እንዴ ከዛ ድረስ እዚህ የመጣሁት ጭራሽ እኔ እዚህ ቆሜ ጠብቄሽ አብርሃም ምናምን እኔ ምን የታውቃለሁ አብርሃምን እንዴ አውቀሽ ነው እንደ ቤቲ እኔ ስንት ሰዓት ነው ቆሜ ጠበቅኩሽ ነው እንደሱ 10 መደወል አለብኝ እሺ ምንድን ነው በቃ እኔ ዝም ብለህ ዲስከስ ምናምን ነው ለምንድን ነው እያስለቀቅሽኝ ያለሽ ቤቲ እኔ በጣም እኮ ወድሻለሁ ታውቂያለሽ አይደል እኔ ወንድም በእናትሽ ወዲህ አትቀልጂ እወድሃለሁ አትቀልጂ ቤቲ በእናትሽ ምን ሆነ ነው ቤቲ አውቀሽ ነው እንደዚህ የምትሆኚው እዝራ ምን ሆነ ነው ምን ማለት ነው ምን ሆነ ነው ለምንድን ነው ሻውን የራቅሽኝ እሺ በስነ ስርዓት አውራ እንደዛው እንዳለ እኔ እና አንቺ እኮ ቤቲ እዝራ በእናትህ ስነ ስርዓት ያዝልኝ አልፈልግም እንደዛው አውራ በቃ ዘው ቆም አውራ እሺ አትሸሽኝ ነው ወደዚህ አውራ በቃ እንደዛው አውራ ቤቲ እኔ ከአብርሃም ምን እንዴት ማለት ለምንድን ነው ሁሌ እኔ እና አንቺ ስንሆን ምናምን አብርሃም የምትይው እኔ እና አንቺ ቁጭ ለማውራት አንችልም እኮ እናውራ እንዴ ማውራት እንደዚህ እንዴ ማለት እንደዚህ ነው እንደዚህ አውራ አዝራ ለምንድን ነው እንደዚህ ማውራው ጠጋ በይ ወደዚህ አትጩ በስነ ስርዓት አውራ እንዴ ግዴታ እንደ አብርሃም 10 መደወል አለብኝ አይደል አብርሃም ለምንድን ነው አንቺ ነኝ ቆይ አይደለም አንዴ አዳምጪኝ ለምንድን ነው የማሰረልሽ እሺ አብርሃም ደውሎልኝ ለምን አንተ መጣ ሁሌ በቃ ምን ማለት ነው አብርሃም ደውሎልኝ ለምን መጣ ምን ማለት ነው አይመጣው እኔ እኮ አብርሃም ንርሽውና ዛሬ ከኔ ጋር ሆኜ እኔን በፍቅር በምናምን አውሪ በሱ ፋንታን ያለው በቃ አለቃ አይደል ያረ ፍቅር አለ ፍቅር አለ ምን ማለት ነው ምን ሆነ ነው ከመቼ ወዲህ ነው ፍቅር ምናምን እናንተ እኔና አንቺ ቁም ነገር አውርተን እናውቃለን ወንድሜ እኮ አንድ ቀን እንኳን አዳምጠሽኝ አታውቂም ማለት እኮ ወንድሜ ነህ ምን ማለት ነው ወንድሜ ነህ እንዴ መልሽልኝ ምን ማለት ነው ወንድሜ ነህ እኔ እናንተ ከመቼ ወዲህ ነው እንደዚህ አውርተን ነው ምንም ከመቼ የሌለውም ሁሌ ልነግርሽ ስሞክር ወንድሜ ነህ ምናምን ትያለሽ አይደል በቃ አለቀ ቤቴ በቃ ዛሬ ምን አለበት ከኔ ጋር እኔ ግዴታ ለምንድን ነው የምትደውይው ለአብርሃም እሺ ረፍ በቃ ስልኬን አምጣት አይሆንም አትደውይ እንዴ እኔ እዚህ ቁሜ ለምንድን ነው ለአብርሃም የምትደውይው አትሸሽኝ እኔ ወደዚህ እሺ አረ ረዘው ቁማትን ከኛ ዝራፍከኝ ዘቁ ቤቲ ለምንድን ነው እሺ ልትሄጂ ነው ወደዛ እሄዳለሁ ማረኛ እሄዳለሁ ካልመጣ እሄዳለሁ ካልመጣ እሄዳለሁ እኮ ነው እሺ በቃ እንደው ወደ ቤት እሄዳለሁ ዞር ቤቲ አረ በስመ አብ እንዴ በመቤቴ ዞር በል ያስ ነው የምትሄጂው ነው ለምን ወደ ቤት የምትገቢው እንዴ አንቺን አይደል እንደዚህ ቁሜ ስጠብቀኝ ነበር እሺ አውራ በቃ ሳትነካኝ ምናምን አውራው እንደዛው ርቀት ጠብቃ አውራ እንዴ ዝራ ምን ሆነ ነው በቃ ቤቲ እኔ እወድሻለሁ ትወደኛለህ እውነት ግዴታ ቤቲ እስኪ አንዴ ነው እንደዛ አልመጣም እዛው ነው እኔ ልምጣ እንዳትመጣ እንዴ እየራቅሽኝ እኮ ነው ቤቲ አትንካኝ በቃ ሳትነካኝ አውራ አትንካኝ አንቺ ለኔ ምንም ስሜት የለሽም አንተ ከመቼ ወዲህ ነው አንተና እኔ ስሜት ምናምን ማለት ስሜት ምናምን አልገባኝም ወንድሜ ነህ እህትህ እኮ ነኝ ከመቼ ወዲህ ነው እናንተ እኮ አትሸሽኛ አትንካኝ ሳትነካኝ አውራ ለምንድን ነው ማለካሽ ቤቲ ና አንዴ ወደዚህ አንዴ እሺ እንደዚህ ለቀኝ አውራ እኮ ለምንድን ነው የምለቅሽ አትንካኝ ዝራ ምን ነው እንዴ በቃ ዞር በደልኝ ቤቲ በእናትሽ አንድ አዳምጪኛ እኔ በጣም እንደምወድሽ ታውቂያለሽ አይደለ እኔም እወድሃለሁ ግን ወንድሜ ነህ እሺ አፈቅርሻለሁ ዞር በደልኝ እንዴ ምን ነው እሺ እንዴ እናንተ ምን ሆናችሁ ለምን ነው የመጣው እሺ እሷ ጋር ወጥተን ነበር ምን ማለት ነው ወርታል ችግር አለ እንዴ ቤቲ አንተን ቢየን እንደ መጣሁት እዚህ መልስ እሱን እርሺውና አሁን ከኔ ጋር ሆኜ ነኝ ከኔ ጋር አንዴ ታውራሽ አይሆንማ ከኔ ጋር እንድትሆን ነው አንዴ ታውራ ምንድነው የምታወራ እኮ እንዴ ቆም ያውሪ እስከ መቼ ነው እኔ ዝም ብዬ የምኖረው ለሷ መናገር የለብኝም እኮ ነው ይገባኛል ስሚ እኔ አይደል መጀመሪያ ደውዬ ጠሮሽ ይፈልግሻል እኮ አንተን እዚህ የጠበቅኩ እሱ እንዴት ይመጣል ምን ማለት ነው እንዴት ይመጣል ቤቲ ሜቢ አውርተሽ ከሆነ እኔ ነው ሰው አንተና ነው ወርታና መጣ እንዴ አዎ ደውለሽልኛ እንዴ ጠብቀኝ ምናምን ብለሽ አዎ አንቺ አዎ ጠብቀኝ ዝራ እመጣልሃለሁ ምናምን አልሽኝ ኧረ ቤቲ አንቺ እንደዚህ አይነት ውሸታም ነሽ እንዴ አይ ነው አይደለም ዝራ እንዴት ተገናኛችሁ ማለት እኔ አሁን የምሬን ነው ቤት ደውዬላት ምናምን ነገር ያስመጣት ነው ቆይ እንዴ ላስረዳ ደወልኩላት የት ነኝ ስላት ቤት ነኝ ምናምን አለችኝ
አልደወልክልኝም እንዴ? ምን ማለት ነው አልደወልክልኝም? ቤቲ ከኔ በፊት ደውሎልሽ ነበር? አሪፍ ጊዜ እንድናሳልፍ ፈልጋለሁ ምናምን አልሽኝ። አንቺ ነሽ? አሁን አንተ እዚህ ምን ልታደርግ ነው የመጣው? እኔና እሷ ብቻችንን መሆን አንችልም? ምንድን ነው ያወራው? እሺ ንገረኝ። አውርተናል፣ እንገናኛለን ተብለን ላወራሽ ፈልጋለሁ ብዬ እንገናኝ ተብለን። እውነቱን ነው ቤቲ? እሱን አትበይ። እሱ ነው ደውሎልኝ የመጣው። አሁን ምን መሰለሽ ቤቲ፣ ስማኝ ዝራ አይደለም እኔ አሁን አላውቅም እንዴት እንደተገናኛችሁ አላውቅም። እዚህ ሲመጣ እዚህ ያገኘሁት በቃ አልደወለልኝም፣ አልደወልኩለትም። ቆይ አዳምጪ እስቲ ያወራ። ስማኝ ዝራ፣ እኔ ላወራሽ የምፈልገው ነገር አለ። ሰፈር እንገናኝ፣ ካፌ ከምንገናኝ ሰፈር እንገናኝ ብዬሽ የመጣሁት እኔ ገባ። እሺ ለምንድን ነው እዝራዬ ዛሬ ካንተ ጋር መሆን እፈልጋለሁ ሰፈርና ለምን ትለኛለች? እኔ እናንተ መቼ አውርተን ነው ዝራ? መቼ አውርተናል እንዴ? አሁን ደውለሽልኛ እንዴ? እየፈጠነ እኮ ነው ራይድ ጠርቼ የመጣሁት። እንደዚህ ብለሽ አንቺ ቁም እየጠበቅኩ እኔ እና እሱ አላወራንም ነው ካላለሽ ለምን እንደሱ ለዚህ ሲጀመር እዚህ ለምን መጣ? እሱ ራሱ እኔ ምን አውቃለሁ እንዴ? አንተ ምን አውቃለሁ ማለት አንተ ነው የነገርከው። ምን ብዬሽ ነገርኩት? ምን ናችሁ ነው ሁለታችሁ ምን ናችሁ ነው ማለት? አንተ ቆይተን የመጣው ይሄን ሁሉ ሰዓት እኮ አንተ ደግሞ እኔ ሰው ስላልጠራሽ ነው አውርተን ነው እዚህ ጋር የመጣ ነው። ምን ሰዓት ደውለሽ እንደጠራሽው አላውቅም። ስትደውይ ነበር ሜቢ። ኦኬ እኔ ማለት ለምን እንደዛ አልሽኝ? እሺ አንተ እዝራ ምን ናችሁ ነው ግን እንዴ? እዝራ ምን ነው? እኔ የማላውቀው ሌላ ነገር አለ ወይ? ምን ይኖራል? አለ እንዴ ዝራ አላው አብሽ እንዴ? እኔ እወዳታለሁ በቃ። እሷ ደግሞ ዛሬ ካንተ ጋር መሆን እፈልጋለሁ እና ስትለኝ መጣሁ በቃ። ምን አስበሽ ነው አንቺ? እኔ አላልኩትም እኮ እኔ ላገኝሽ እኔ እፈልግሻለሁ ብዬሽ አንቺ ምን ማለት ነው? ረፍ እዝራ ለምን ዋሻል? ሲጀመር አይዋሽ። ለምን ዋሻል? እና እኔ ምንሰጣ እኮ እና ለምን እዚህ መጣ? እሱ ራሱ ለምን አንቺ ይቀልልሽ ነው እንዴ? ቤታውን በቃ ከኔ ጋር መሆን ስላለብሽ እንዴ? ኖ አይደለም እዝራ፣ ቆይ እንዴ ይቀልልሽ ነው? ምን ነው እኔ እንዴት ተቆጣኝ እኮ ነው የመጣው እሱ ነው። አንተ እውነቱን ተናገር። ምንድነው እውነቱንማ ደወልሽልኝ አሚን እኔ ደወልኩኝ። ነው እንዴ ያልሽው አንቺ? እኔ አንቺ ቁም ነገረኛ ብዬ እዚህ ድረስ መጥቼ ላወራሽ ማፈልጊ ምንድነው አላማሽ? ማለት እኔ ለምን ጠራሽኝ? እሱ የምትፈልጊው እኔ አንተን አልጠራሁህም። እኔ እናንተ አውርተናል እንዴ ዛሬ? ሲጀመር ደውዬልሽ አይደለ እንዴ እዝራዬና ምናምን ያልሽኝ እኮ። ለምን መጣ? እንዴት መጣ እሱ? እኔ ምን አውቃለሁ? ስመጣ እሱ ነው ያገኘሁት። አብርሃም ስለውስ እኔ አብርሃም ጋር ምን እሰራለሁ አለኝ። ቤቲ አሁን እና አንቺ ማውራት ስላለብን ብንሄድ ጥሩ ነው። አናወራ ምንድነው? ዞር አይ ነው በቃ ማውራት ካለባችሁ አውሩ እኮ። ሂድልና በቃ ሂድልና አንተ የምናወራው ሂድልና አንቺ ፈልጊሽ አይደል እንዴ መጣሽ? እሱ እንዴት መጣ? እኔ ምን አውቃለሁ? ያቀሽ ነው እንዴ ቤቲ? እኔ ስመጣ እዚህ ነው ያገኘሁት። በቃ ስማኝ አብርሃም፣ አሁን ለምንድን ነው መተንበለበታል? እኔ እና እሷ እያወራን ነበር አይደል? እያወራን ነው እኔ ደግሞ እሷን ይቀጥራት ማለት ለምን ትቀጥረኛለች? እሷ እኔ ስለምፈልገኝ ያለ ቀጠረችኝ። እኔ አልቀጠርኩህም። እኔ መች ደወልኩልህ? አልነግረውም። ምን ማለት ነው? ፈልጋት አላውቅም። እኔ ደግሞ እሷን ቀጠረታለሁ ደውዬ እኮ ነገሩን አይሄድልም። በቃ እኔ ለምንድን ነው እሱ ሄድ የምለው? እኔ የተቃጠረው እኔና እሱ ነን። አንተ ነው መሄድ ያለብን። አንቺ እዚሁ ሽምጥ ታደርጊኛለሽ። ደውዬልሽ እኮ እዝራዬ ዛሬ ካንተ ጋር መሆን እፈልጋለሁ ናለኝ አልሽ። ለምንድን ነው ማዋሽ? ማርያምን አትዋሽ። አልደወለልኝም። ስመጣ እዚህ ጋር ነው ያገኘሁት። አንተን ላገኝ ስመጣ እሱ እዚህ ጋር ቆሟል። ሰው በቃ ሂድ። አንቺ እንደዚህ ተባባሉ? እስኪ ወደዚህ ሁኚ እና እሱን ላወራ ሂድ። በቃ ምን እየጠበክ ነው? በቃ እሷ ከኔ ጋር ነው ሀሳብሽ። አንተ ዝራ ምን ነው? አንተ ምን ነው? የሰው ልጅ እኮ በግድ እኮ የሚሆን ነገር የለም። ወረጋ በእንጂ እረፍ። አትንካኝ። በቃ አትንካኝ። ነኝ አሁን ከኔ ነው ከሱ ጋር ነው የምፈልገው። ለምን ጠራሽ? ምን አይነት ጥያቄ ነው? አንተ እኮ ወንድሜ ነህ። ምን ማለት ነው ወንድሜ ነህ? በሌላ ነገር ትታያለህ። በስልክ ማለት ነገር ለምንድን ነው? ወንድሜ ነው እኮ እሱ። አንተ ታውቅ አይደለም? እሱ ሲመጣ ነው እንዲያሳብ አቃል አይደለም። እዚህ ስትመጣ ሌላ ነገር ነው ያየሁት እኮ እና እዚህ ጋር ቆሞ ነው ያገኘሁት። እወድሃለሁ። ምን እወድሻለሁ? ምን እልሻለሁ? ቤቲ እኔ ስናደድ እንደሚያመኝ ታውቂያለሽ አይደለ? እና ላለመናደድ ሞክራ። ምን ማለት ነው? ካለባችሁ በቃ እየፈለጋችሁ ትሞት ትችላላችሁ። ሶ በቃ ሂድ። ምን አብራም ምንድን ነው የምታወራው? በቃ እኔ ምን ማለት ነው? ገባሽ? እኔ የልቤ ላወራሽ ስለከፋኝ የሆነ ነገር ስለሆንኩ ነው ላወራሽ የመጣሁት። ገባሽ? ታውቂያለሽ። ቁመህ አውራ፣ በስነ ስርዓት አትንካኝ። ዝራ ቁመህ አውራ። ቆይ አንዴ ማለት ነው ሰማሽ? እኔ አንቺን ለማውራት ነው ድረስ የመጣሁት። እናሽ ምንድን ነው? ለምን እሱ እንዲቀጣሽ? እሺ ለማንኛውም ይመቻችሁ። አንተም ሂድልን በቃ እና በኃይል አትጠቀም። እኔ ጋር ምንም ኃይል የለውም እኮ። እረፍ። ዞር ወደ እዛ። ለምንድን ነው እሱ ሲመጣ ሀሳብሽ የምትቀይሪው? ምንም ሀሳብ አልቀየርኩም። አይ ነው ከእሱ ጋር ነገር ነበራችሁ። በቃ ይሄ ነበረው ከመጀመሪያው።
እኔ ጋር ጉልበት ተጠቀም እንጂ አትንካኝ። ለምንድን ነው ማልነካት እንዴ? ከኔ ጋር መሆን ትፈልጋለች እኮ በስነ ስርዓት ነው። ይኸውልሽ ቤቲ እኔ ኢትስ ኦኬ አውቃለሁ ከሱ ጋር ብዙ ነገር ነበረሽ ምናምን እሱ ይሁን ብዬ ነው። ምክንያቱም እኔ በጣም ወድሻለሁ ከኔ ጋር እንድትሆኚ ለምን እንደምታሽቃብጠው እኔ ማውራት አልችልም። እሱ በጣም አንተ ግን ለምንድን ነው ቆመህ የማታወራው? ዝም ብለህ አትንካኝ በቃ እንዴ። እኔ ደግሞ እኔም ወደው ሰው እየነካው ካላወራው እኔ እሄዳለሁ። ችግር የለውም ግን አንቺ ቆየ በጣም ወንድሜ ሂድ። አንዴ ላውራታ ምን ነው አንተ ሄደላችኋለሁ። እግዚአብሔርን ሄዳለሁ። ችግር የለውም ግን ሰማሻ እሱ እንዴት እኔ ያልተዋጠኝ ነገር እሱ እንዴት ሊመጣ ቻለ? እኔንም ያልተዋጠልኝ ነገር እሱ ነው። ስመጣ በጥያቄ አብራችሁ እኮ ላገኛችሁ እኮ አብራችሁ ላገኘው እዚህ ነው የቀጠርከኝ። እዚሁ ስመጣ እሱ ቆሞ አብራችሁ ነው ያገኛችሁ። ቤቲ አብርሃም እዚህ ምን ይሰራል? አዳምጪና በልሽ ለበሰ ምክንያቱም አንቺ ትፈልጊኛለሽ። አረ ወደዛ ዞር በል እንዴ። ለማንኛውም እሺ ችግር የለውም። ኤኒዌይስ ግን የምሬን ነው። መጀመሪያ አዳምጠሽ ምን ብለሽ ነው? እኔ ላውራሽ ስለፈለኩ ሜቢ እሱን ቀጥሎሽ ሊሆን ይችላል። አልቀባሽ ይመቻችሁ። ችግር የለብኝም። ቤቲ አትዋሺ። የምሬን ነው። እግዚአብሔር ነው። በቃ ይመቻችሁ። አሁን በቃ ከኔ ጋር ዞር በል አንተ ዞር በል ቤቲ በእናትሽ እንትን አትበይ። ዞር በል ምንድነው አሁን? እሺ የምትይው ሄድ አይደለ? በቃ እንኳን ሄድ አንተም ሄድልኝ። ዞር በል በቃ። ወዴት ነው የሚሄደው? እሺ አንቺን ትጭ አንቺ ቢያለኝ በቃ ወዴት ነው የሚሄደው? ቤቲ ራስሽን ቁጭ ብለሽ አዳምጪና ከኔ ጋር መሆን እኮ ትፈልጊያለሽ። አትንካኝ፣ አትያዘኝ፣ አትንካኝ። እኔ ያው እንደዚህ የሚነካኝ ሰው የሚይዘኝ ሰው አልወድም። እዝራ እሱ ይዷል አይደል? ስለዚህ ድራማህን አቁም በቃ። ድራማህን አቁም። እኔ ጋር ቤቲ በእናትሽ ነው እንዴ? ቤቲ በጥፊ መታሽኝ እኮ። ከዚህ በኋላ አጠገቤ እራሱ ድርሽ እንዳትል ነግሬሃለሁ። እሱ ከሄደን በኋላ ድራማ እንሰራለን እንዴ? እሺ ይሄንን ጥፊ በፍቅር ወስደዋለሁ። ሶ በቃ ከኔ ጋር ሆነሽ ጊዜ አሳልፊ። አንተ ቤቲ ምን እየሆንሽ ነው? አንዴ አዳምጪኝ ቤቲ። አንዴ እኔ ፕራንክ ነው ጅል ነኝ። ፕራንክ ነው በቃ። የምን ፕራንክ ነው? እንደዚህ የሆነ ፕራንክ አለ እንዴ? አንተ ፕራንክ ነው ማርያም፣ ፕራንክ ነው። ዞር ብለው ደዛ የኔና የዘጋ ካሜራ ለማርያም እስቲ እሺ ልቀቁ ወይኔ ጥፊ በኢየሱስ ስም ማርያም ነው። ይሄ ጥርስ ማርያም እግዚአብሔር ወጣች እንዴ ወይ ጉድ ፕራንክ ነው በቃ። ተቃተና ማርያም የኔና መጣሽ ግን ተሳክቷል። ሽፍት ላይ ጥሩ ነበር። በዚህ እንሄድ ነበር ግን አንተ ሰውነቷ እግዚአብሔር ቀላ እመቤቴን ቀላ ሰውነቷ። እኔ ጥፊ አረ ምንም አያስቅም። ሁለተኛ እግዚአብሔርን ሁለተኛ እንደዚህ አይነት ጥፊ ካለው እኔ እዝራ ግን ማርያም ነው ይመችሽ። እግዚአብሔርን ተዋኝ ማለት እንደዚህ ነው። እግዚአብሔርን ይመችሽ። እስቲ አሁን እኔ የምር ግን ሪል ጥያቄ ልጠይቅ። ቀላ ማርያምን በኢየሱስ አንድ ጥያቄ ልጠይቃት። የምርን አሁን አፍቅሬሻለሁ ብልሽ እንደዚህ ነበር የምታረጊ? ምንም ዛሬ ዝራ አታውሩ። በስመ አብ ነው ወደዚህ በቃ። ለማንኛውም አትነደጂ። ያው ይሄ በጣም ጥሩ። ባለፈው እኔ ፕራንክ አላደረኩሽ ነበር። ባለፈው እኔ ፕራንክ አድርጌ እዚህ ጋር ሲጀመር ስልኩ እያለ ራሱ እንደ ፕራንክ መሆኑን ተጠቂ አትዘኝሽ። እሺ ከናው ይመቸኝ ግን እግዚአብሔር የኔ እናት ማርያምን ጋይሶች በተሳካ ሁኔታ ፕራንካችን አጠናቀናል። እግዚአብሔርን እዚህ በኋላ እንዳነከኝ ራሱ እንዴ አንቺ እንደዚህ ያረገኝ አለ። ይሄ አንድ የትወና እንትን ነው እና ጋይሶች በተሳካ ሁኔታ ፕራንካችን ምን ተሰማሽ ግን? ማርያምን አዝኛለሁ በጣም። አንተ ዞር በል ኤል ሲነካኝ በቃ እንደ ቅድም ነው የሚመስለኝ። አትንካኝ በቃ እንደ ቅድም ነው የሚመስለኝ። አትንካኝ። አዝኝባችኋለሁ በጣም አዝኛለሁ። አንተ ፊቷ ቀላ፣ እሱ ደግሞ ተደስተዋል። ግን የምር ግን ያው ለምሳሌ በሁለት ወንድማማቾች መሀል አንድ ሰው እንደዚህ ቢልሽ ምን ትያለሽ? ምንም አሁን እንዳረኩት አደርጋለሁ በቃ። አሁን እንዳረኩት አምንጫጭሽ በጥፊ መታሽ ነው የምትሄጂው? ይሄም ቻንስ ነው ማርያም። አንተ ድራማ ምናምን እንደውም እኔ ረጋ ያልኩኝ በባህሪ እንጂ ከዚህ በላይ ይሆን ነበር። አይ አብርሽ ባይመጣ አብርሽ ትይጂ ነበር። እኔ እንደናንተ አይደለሁም። አምንሻል አንተ ናት ነበር ከኔ ወንድሜ ጋር ጋይሶች ያው እንግዲህ ፍራንካችን በጣም ተሳክቷል። አሪፍ ፍራንክ አድርገናታል። ደስ ብሎናልና
ሶ ጋይሶች የዛሬው ፕራንካችን ቤቲን በሚገባ ፕራንክ አድርገናታል። እዝራን በሚገባ ተጫውተታል። እና ጋይሶች የዛሬው የዩቲዩብ ቪዲዮአችን ይህን ይመስል ነበረ። እስከዚህ ቪዲዮ ስለተከታተላችሁን ከልብ እናመሰግናለን። ይመቻችሁ ጋይሶች። ዩቲዩባችን ደግሞ ሰብስክራይብ አድርጉ። 20 ሺህ ይግባ ጋይሶች። ቀጣይ ደግሞ ማን ፕራንክ እንደሚሆን አናውቅም፣ እናያለን ደግሞ። ይመቻችሁ።